ሰላም ሰላም ቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ታች ላይ ስልክ ቁጥር አለ፣ ደውላችሁ መማር ትችላላችሁ ማለት ነው። እንዲሁም የመጻፍ የማይችሉ ማንበብ የማይችሉ እህቶቻችን፣ ወንድሞቻችን፣ ልጆቻችን ካሉ መማር ይችላሉ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው እንግዲህ የተለያዩ ቃላቶችን ወይም ለየት ያሉ ቃላቶችን መስርቼ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው መጠበቅ ወይ መከታተል ይጠበቅባችኋል ማለት ነው። እዚህ ጋር ሁለት አይነት ቃላቶችን መስርቻለሁ። ለምሳሌ እዚህ ጋር የምታዩቸው ምንድናቸው? እዚህ ዳር ላይ የጻፍኳቸው ወይም በቀይ ፓርቲ ያከበብኳቸው እነዚህ ባለ ሁለት ቃላት ናቸው። ባለ ሁለት ቃላት። ሌሎች ደግሞ እዚህ ጋር የምታዩቸው የተለያዩ ቃላቶች ነው። ባለ አራት፣ ባለ አምስት ወይም ባለ አራት፣ ባለ አምስት እንዲሁም ባለ ሶስት ቃላቶች ናቸው ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው አብራችሁ ተከታተሉ። አሁን ወደ ትምህርታችን እዚህ ጋር ምን ይላል? ይሄ የምታዩት ርዕሱ ምንድነው? ቃላት ምስረታ ይላል። እንግዲህ መልካም ይላል። የመጀመሪያ ለቤተሰብ ስድስተኛ፣ ከቤተሰብ አራተኛ፣ የመቤተሰብ ስድስተኛ በአንድ ላይ ስታነቡት ምን አይነት ቃላት ሰጠን? መልካም የሚል ቃል አገኘን ወይም መሰረትነ ማለት ነው። ወደ ቀጣዩ ስንደስ ጋር ጥገኛ ይላል። የቤተሰብ ስድስተኛ፣ የመጀመሪያ፣ የቤተሰብ አራተኛ በአንድ ላይ ስናነበው ጥገኛ የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? እዚህ ጋር ስንሄድ ባለ ሁለት ቃላት ከሳ የመጀመሪያ ናት። የቤተሰብ ስንተኛ? አራተኛ በአንድ ላይ ከሳ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ሰላምታ ይላል። የመጀመሪያ ለቤተሰብ አራተኛ፣ የቤተሰብ ስድስተኛ፣ የቤተሰብ አራተኛ በአንድ ላይ ሰላምታ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ክስተት ይላል። ክስተት ከቤተሰብ ስድስተኛ፣ የቤተሰብ ስድስተኛ፣ የቤተሰብ መጀመሪያ፣ የቤተሰብ ስድስተኛ በአንድ ላይ ክስተት የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ባለ ሁለት ቃል ማታ ይላል። የቤተሰብ አራተኛ ናት። የቤተሰብ አራተኛ በአንድ ላይ ማታ የሚል ቃል አገኘን መሰረት ነው ማለት ነው። ቀጣዩ ምንድነው? እዚህ ጋር ስንሄድ ሞዴል ይላል። የቤተሰብ ሰባተኛ፣ ለቤተሰብ አራተኛ፣ አምስተኛ፣ ለቤተሰብ ስድስተኛ በአንድ ላይ ስናነበው ሞዴል የሚል ቃል አገኘን ማለት ነው። ሞዴል የሚል ቃል እናገኛለን። ቀጣዩ ምንድነው? እዚህ ጋር ሽንፈት ይላል። የቤተሰብ ስድስተኛ፣ የቤተሰብ ስድስተኛ፣ የመጀመሪያ፣ የቤተሰብ ስድስተኛ በአንድ ላይ ስናነበው ሽንፈት የሚል ቃል አገኘን ማለት ነው። ባለ ሁለት ቃል ስንሄድ ደግሞ በቃ በመጀመሪያ ናት። የቤተሰብ ስንተኛ? አራተኛ በአንድ ላይ በቃ የሚል ቃል አገኘን። ቀጣዩ ምንድነው? እዚህ ጋር ስንመጣ አሰራር ይላል። የመጀመሪያ ድምጽ ናት። የመጀመሪያ፣ የቤተሰብ አራተኛ፣ የቤተሰብ ስድስተኛ በአንድ ላይ አሰራር የሚል ቃል አገኘን ወይም መሰረትነ። ቀጣዩ ምንድነው? እዚህ ጋር ስንሄድ ጸጥታ ይላል። የመጀመሪያ ድምጽ ናት። የቤተሰብ ስድስተኛ፣ የቤተሰብ አራተኛ በአንድ ላይ ጸጥታ የሚል ቃል አገኘ ማለት ነው። ቀጣይ ምንድነው? ቀላ የመጀመሪያ ናት። የቤተሰብ ስንተኛ? አራተኛ በአንድ ላይ ቀላ የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ምን ይላል? እዚህ ጋር ጠቃሚ ይላል። የመጀመሪያ፣ የቤተሰብ አራተኛ፣ የቤተሰብ ሶስተኛ በአንድ ላይ ጠቃሚ። እዚህ ጋር ደግሞ ስንሄድ ሙህር የቤተሰብ ሁለተኛ፣ የቤተሰብ ስድስተኛ፣ የቤተሰብ ስድስተኛ ሙህር የሚል ቃል እናገኛለን ማለት ነው። ማለት የቤተሰብ ሁለተኛ ናት ብያቸዋለሁ። ሙህር። ቀጣዩ ምንድነው? ዱላ የቤተሰብ ሁለተኛ፣ የቤተሰብ አራተኛ በአንድ ላይ ዱላ የሚል ቃል አገኘን ወይም መሰረት። ቀጣዩ ምን ይላል? እዚህ ጋር ስንመጣ ደግሞ
ዜግነት ዜግነት ዜ የዘቤተሰብ አምስተኛ የግብሰብ ስድስተኛ ነው የመጀመሪያ የቤተሰብ ስድስተኛ በአንድ ላይ ዜግነት 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 የሚል ቃል አገኘን ማለት ነው። ጠበቃ ጥበቃ ይላል። ጥ የቤተሰብ ስድስተኛ በመጀመሪያ ቀይ ቤተሰብ አራተኛ በአንድ ላይ ጥበቃ ጥበቃ የሚል ቃል አገኘን ማለት ነው። ቀጣይ ምንድነው? ፈታ ፈታ ፈ የመጀመሪያ የቤተሰብ አራተኛ በአንድ ላይ ፈታ ፈታ። ወደ መጨረሻው ስንሄድ ክብር ክብር ከቤተሰብ ስድስተኛ በቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ክብር ክብር የሚል ቃል አገኘን ማለት ነው። ምርጫ ም የቤተሰብ ስድስተኛ ር የቤተሰብ ስድስተኛ ጫ የቤተሰብ አራተኛ በአንድ ላይ ስናነበው ምርጫ ምርጫ የሚል ቃል አገኘን ወይም መሰረት ነው ማለት ነው። ቀጣይ ምንድነው? ቱታ ቱ የቤተሰብ ሁለተኛ ታ የቤተሰብ አራተኛ በአንድ ላይ ቱታ ቱታ የሚል ቃል እናገኛለን ወይም መሰረታለን ማለት ነው። እንግዲህ ለዛሬ ቪዲዮ የተለያዩ ቃላቶችን መስርቼን ይዤላችሁ የመጣው ማለት ነው። ያው ትንሽ ጭጭት አለ መሰለኝ። ያው እንግዲህ ምንም ማድረግ አይቻልም እና ለዛሬ ቪዲዮ ይህን ይመስላል። እንዲሁም ሌሎችን ደግሞ በሌላ ሰዓት ሌሎችን ይዤላችሁ እስከመጣ በሰላም እስካሁን አብራችሁ የቆያችሁ በሰላም ቆዩ።